ማዕድ ማጋራት መተሳሰብን አንድነትንና መደጋገፍን የሚያጠናክር የኢትዮጵያን የቆየ የመተጋገዝ በጎ ተግባር ሲሆን ማህበራዊ ኃላፊነትንም መወጣት ነው። በቂርቆስ ክፍለ ከተማ ወረዳ 7 አስተዳደር የትንሳኤ በዓል ምክንያት በማድረግ ለአቅመ ደካሞችና አነስተኛ ገቢ ላላቸው ነዋሪዎች ማዕድ አጋርቷል። በዕለቱ ድጋፍ የተደረገላቸው ተጠቃሚዎች አስተዳደሩ ላደረገላቸው ድጋፍ ምስጋና በማቅረብ አስተያየታቸውንም ሰጥተዋል። እርስ በርስ በመደጋገፍ ማህበራዊ ኃላፊነታችንን እንወጣያን ለመላው የክርስትና እምነት ተከታዮች ከወዲሁ መልካም የትንሳኤ በዓል እንመኛለን። ሰላም። እግዚአብሔር መልካም ነው። ይሄው ዘይትም ዱቄትም አግኝቻለሁ። ይሄው ህዝቡ ኗሪም አግኝቷል። ደስ ብሎኛል። በዛሬ ቀን ለበዓል ለልጆቼ ለልጅ ልጆቼ ይሄንን አግኝቼ ወደ ቤት ሲያስገባ በጣም ደስ ብሎኛል። ከመጠን በላይ እግዚአብሔር ይስጥልኝ። ስለተደረገልን ነገር በጣም እናመሰግናለን። ዘይትና ዱቄት ድጋፍ ተደርጎልናል የፋሲካን በዓል ምክንያት በማድረግ ማለት ነው። ስለዚህ የወረዳውንም ወይም የሰጠንንም አካል ቢሆን እጅግ በጣም እናመሰግናለን። ለዓመተ በዓል ወረዳ በጣም ነው የማመሰግነው። ለሚቀጥለው ዓመት በሰላም ያድርሰን። የምትሰጡት አያሳጣችሁ። እናመሰግናለን። Thank you.